የትናንት ታሪካችን የኦሮሞ ህዝብ በኢትዮጵያ አንድነት ላይ የከፈለውን ዋጋ እጅግ አድርጎ ነው የሚያሳየን አጉልቶ። ያለ ኦሮሞ ህዝብ ኢትዮጵያ አልነበረችም። ኢትዮጵያ ብቻዋንም ኢትዮጵያ አትሆንም። የኦሮሞ ህዝብ በኢትዮጵያዊነት ዙሪያ ላይ በጣም ከፍተኛ አስተዋጽኦ አለው። በኢትዮጵያዊነት ላይ እንደውም የኦሮሞ ህዝብ ለብሔሩ ከታገለው ይልቅ ለኢትዮጵያ የታገለው ትግል የበለጠ ድርሻ አለው ብዬ አስባለሁ። አምና የሸፈተ ህዝብ በወታደራዊ መንገድ ማንበርከክ አይቻልም። በተመሳሳይ መልኩ የሚነሳው የኦነግና የኦሮሚያ ነው። የኦሮሚያ ህዝብ ኦነግን ደግፎ ቢሆን ኖሮ እንኳን የኢትዮጵያ ሰራዊት የአፍሪካ ሰራዊት ተሰብስቦም ሊያስቆም አይችልም። እንዲህ ያለ ህዝብ ማስቆም እንደማይቻል ከኤርትራ ልምድ አይተናል። በብዙ ጥፍ ይበልጣል የኦሮሚያ ህዝብ ከኤርትራ ህዝብ ቁጥር። ኤርትራ ህዝብ እንዲህ ያለለት አበቃ። በተመሳሳይ መልኩ የኦሮሞ ህዝብ እንዲህ ያለለትም ያበቃል። ሌላ ድራማ ቢሰራ ለውጥ ያመጣል። ሃይ ቲክቶክ እንዴት አደራችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት ማለት ነው። እኔ መልእክት የማስተላለፍ የምፈልገው ማለት ነው ትናንትና ማለት ነው የተፈጠረ እኔ እዛ ነበርኩኝ። እኛ የሄር ነው ለሻማ ፕሮግራም ነው ላጫሉ ማለት ነው እንጂ ለሌላ ነገር አይደለም። ግን ማለት ነው ሳታቆምንም ነገር ሳትረዱ ሳይገባችሁ ሳሰሙ ምን እንደነበረ ሰው እና ማለት ነው ሰው ሳይፈልግ ግን ማለት ነው በቃ ወደ ዘረኝነት ነው የምትመሩት ማለት ነው። እናንተ በዚህ አካሄዳችሁ ማለት ነው ማንንም እዛ የተሳደበ ሰውም የለ። እኛ ፕሮግራሙን ጨርሰን ወደ ቤታችን ሄደናል። የለንም እዛ ሲባል እንደዚህ ምናምን ተሳደባችሁ ምናምን የተባለ ላይ የለንም ማለት ነው። ይቀጥላል ደግሞ እኛ እኮ ያጫሉ መሞትን እኮ የሱ መሞትን ሻማ ፕሮግራም መውጣት አሁንም ሐሳቤን ገልጬ ቪዲዮዬን አይታችሁ የምትሳደቡ ልጆች ካላችሁ ማለት ነው እኛ የወጣነው ላጫሉ ለሻማ ፕሮግራም ነው። ላጫሉ ደግሞ መውጣት መብታችን ነው። አድናቂው ነኝ፣ የሀገሬ ልጅ ነው፣ መብቴ ነው መውጣት፣ መብታችን ነው መውጣት። እሺ ሰላም። እኔ የምለው ምን ሆናችሁ ነው በቤይሩት ያሉ ልጆች ሰላማዊ ሰልፍ ስለወጡ እንዴት ሰላማዊ ሰልፍ ትወጣላችሁ ብላችሁ ሁላችሁ የምትጮሁ? ይውጧ። እነሱ አይደሉም እንዴ? የተሰማቸውን ማድረጋችሁ ነው፣ መብታቸው ነው። እናንተ መብትና ግዴታ ስለማታውቁ ዝም ብላችሁ አረብ ሀገር ስላለች ብቻ መሳደብ። ለምን አሜሪካ ላይ ያሉ ጀርመን ላይ ያሉ ሲወጡ ለምን እንደዛ ተሳደቡ? እውነታቸውን ነው፣ ይውጡ እንዴ። ሳይወጡ የትኛው መንግስት ነው በየእስር ቤት እየተጣለ ሰው መቼ አነሳ? ይሄ 27 ሚሊዮን ብር አውጥቶ ቤተ መንግስት ከሚያሳድስ ስንት ሰው ዳቦ ያረረበት ህዝብ ባለበት ሀገር እየኖረ ይሄ ብርቃም ብርቅርቅ የሆነ መንግስት በአፉ ጥሩ ነገር ያወራ ውስጥ ለውስጥ ኢትዮጵያን ህዝብ የሚያስጨርሰው የተማረውን የሚያስጨርሰው እኔና ጁሃር ስንተቃቀፍ የጥል ግድግዳው ይፈርሳል ብሎ ዛሬ ግን መልሶ እስር ቤት አስገባው። አሬ ይሄ ባለጌ መንግስት ነው። እውነት እኔ በጣም ታዝቤዋለሁ። 3 አመት ሙሉ ታዝቤዋለሁ። ይህ ክፉ መንግስት ነው። ይህ ከኢትዮጵያ ምድር ይጥፋ፣ መጥፋት አለበት። ባለጌ የሆነ መንግስት ነው። ሃይ ጋይስ እንዴት አደራችሁ? ቤይሩት ላይ እንዴት ሰላማዊ ሰልፍ ይወጣል? አካኪ ዘራፍ ያዙ ይልቀቁ። መፍታችሁ አይደል እንዴ? መፍታችሁ እኮ ነው። ሰላማዊ ሰልፍ ለመውጣት መቶ እናንተ ላይ ያስፈቅዱ ኢትዮጵያዊ ነን እንደዚህ ነን። ኢትዮጵያዊነት ውል ተዋውለን ተፈራርመን የሰጠሽኝ አለሽ እንዴ? አለህ እንዴ? ምን ነው ይሄን ኢትዮጵያ በዛችሁት በእናታችሁ እንደዚህ ኢትዮጵያዊነት ዜግነት ነው። አያም ኦሮሞ ዩአም ሳይድ ኢትዮጵያዊነት ዜጋ ነው። አማራ ነሽ ኢትዮጵያ ነሽ፣ ጉራጌ ነሽ ኢትዮጵያ ነሽ። በተረፈው ስራቶ እኛ ረርተን ነይ ልርዳሽ ና ልርዳ። ግሩፑ እስካሁን አለ አልፈረሰም። ፖስት አርጊያ ወርድሻለሁ። ማስረዳ እንደነበር እኛ ስራተን አናቅም። እነዚህ ልጆች ከየት መጡ ምናምን ብላችሁ ለተገረማችሁ ማዳም ቤት አንገታቸውን ደፍቶ ሲሰሩ የነበሩ ናቸው። የሆቴል ቤት ቡርጩቅ የነበሩት ናቸው። ስራተው የተቸገረ። እንዴት ናችሁ? እኔ የምለው ትናንትና ቤይሩት ላይ ሰልፍ ተወጣ እያላችሁ እዚህ ቲክቶክ ላይ እየመጣችሁ ለምን ወጣችሁ? እንዴት ወጣችሁ? ለምን መብት የላቸውም እንዴ መውጣት እነዚህ ልጆች? እና የተረዱ እንደሆነስ ቢረዱስ እና መብታቸው ሊገፈፍ ነው ስለተረዱ መናገር የለባቸው መውጣት የለባቸው? የሰው ልጅ መብት የቱ ጥግ ድረስ እንደሆነ ማታውቂ ሁላ ማለት ነው። የፈለጉትን የማድረግ መብት አላቸው። ሲቀጥል ደግሞ ማለት ነው ትናንት ስለተረዱ ዛሬ ምንም መናገር መብት የላቸው? ምን የሚባል አባባል አለ መሰላችሁ? ደደብ ሀብታም ድሃን የገዛ ይመስለዋል። አልተገዙም እኮ እነዚህ ልጆች ተረዱ።
በህይወት አጋጣሚ ደግሞ ማንኛውም ሰው ያጋኛል፣ ያጣል፣ ይረዳል እና የረዳሽ እንደሆነስ አው ረድቶናል። የኢትዮጵያ መንግስት ረድቶናል፣ እናመሰግናለን። ግን የሰው ልጅ በግፍ ሲገደል ደግሞ ድምጽ የማሰማት መብት አላቸው። ዝም ብሎ እዚህ የስድብ ሶስ ያለባችሁ ልጆች ኮሜንት ስር እየተልከሰከሳችሁ አንቺ ዘረኛ የምትሉኝ እናንተ ዘር የላችሁም እንዴ? እኔ ጎመን ነኝ እንዴ ከመሬት የምበቅለው? አዎ እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ኢትዮጵያዊነቴንም አልካድኩም፣ ኦሮሞነቴንም አልክድም። ምክንያቱም ኦሮሞ መሆኔ እግዚአብሔር ሲፈጥረኝ ኦሮሞ አድርጎ ነው የፈጠረኝ። እኔ እኮ የኦሮሞነትን ደም የወሰድኩት በስሪንጅ ወይ ደግሞ በግሉኮስ አይደለም። እግዚአብሔር ኦሮሞ አድርጎ ነው የፈጠረኝ እና እሱን የመናገር መብት የለሽም የሚለኝ ሰው ካለ እሱ ራሱ መብት የለውም። እኔ የማንንም ብሔር አልነካውም ወይ ደግሞ ይሄንን ቁረጠው ይሄንን ፍለጠው አላልኩም። ኦሮሞ ስለሆንኩኝ ዘረኛ የሚባልበት ምክንያት የለኝም። እኔ የስላጫሉ ሞት የተሰማኝን ስሜት አው ቪዲዮ ሰርቻለሁ፣ አዝኛለሁ። በጣም ሞዶ ዘፋኝ ነው አጫሉ ለኔ። እኔ ገና ልጅ ሆኜ ሰንበት ተማሪ ሆኜ ዘፈን እንዳታዳምጪ ኃጢአት ነው እየተባልኩኝ አጫሉ እኮ ነው እያልኩኝ በግድ አዳምጥ ነበር። ኦሮሞ ልጆች ማለት ነው ሰውዬን ካላስወገዳችሁ ማለት ነው እናንተ እውነትም ጥንብጋላ ናችሁ። ይሄ ሰውዬ ማለት ነው የምፈልገው መሳብን ከፍላችሁ ያለበት ቦታ አይደለም መገደል በቤንዝል ከነመኪናው ከነቤቱ አታቃጥሉም ከሆነ እዛ ሰፈር ያላችሁ አሜሪካ ሀገር ያላችሁ የኦሮሞ ልጆች እውነትም እናንተ ጥንብጋላ ናቸው። እውነትም እናንተ ሴቶች ናቸው። አጫሉ ለኦሮሚያና ለኦሮሞ ህዝብ ብዙ መስዋዕትነት ከፍለው ሞቷል አይደል እንዴ? ጥንባታም ሰፋሪ ቆማጣው ካላስወገዳችሁ እናንተ እውነትም ጥንብጋላ ናቸው ዲያስፖሮች። ኦኬ ይሄ ቪዲዮ ደግሞ አገርልኩ። ኦኬ ይሄ እኔ የምልሽ አንቺ ድንጋይ ራስ፣ አንቺ ቆማጣ ቆምጬ ምን አባሽ አርግተውሽ ነው የሚያሳፍሩሽ? ሁሌም በራሳቸው የሚተማመኑና የጀግና ልጆች ናቸው። እሺ እንዳንቺ ቡሽጢና በራስሽ ማትተማመኝ ድንጋይ ራስ ሽንታም አይደሉም። እሺ ከጀግና የተወለዱ ጀግና ናቸው። በራሳቸው መቼ የማያፍሩ ይኮራሉ እንጂ ስለማታቂ ነው። ኢትዮጵያዊ ነኝ ትያለሽ። ኢትዮጵያዊ ኬት እንደመጣሽ ታውቂያለሽ እንዴ? ኢትዮጵያ እኮ ኬት እንደመጣሽ ስታውቁ እኮ ነው የምትናገሩት። ለኢትዮጵያ ቁማ የተፋለመችው ከኦሮሞ በላይ አለ እንዴ? ንገሪኛ አዳሜውላ እኔ ኢትዮጵያዊ ነኝ ብለሽ ምትለፈልፊ ምድረ ቆሻሻ። ለኢትዮጵያ ከኦሮሞ በላይ የተፋለመ የለም። ለራሷ ሳትቆም ማለት ነው። ኦሮሞ ሁሌም ትኑር ለሀገሯ ለሁሉ ነገሯ ራሷን መስዋዕትነት። ፍንፍኔ የኔ ነች አትሆንም ለሀያ በቁምጣ የመጣ ፎጣውን ደርቦ ፍንፍኔ ሀገሬን መውረር አስቦ ብርድ ልብስ ለብሶ በፌስታሉ ፎጣ አማራ አሸገርን ለልመና መጣ። እግሩ ባዶ ነው አይታጠቅ ጫማ ሚለቡ ጀሌዳን ሸገር ከሰደማ እፍረት የማያውቁ የሰይጣን ምሳሌ በዳ ኬሳያ ፍንፍኔ ከጀሌ በጭራሽ አይሆንም ለሃዮች መኖሪያ ቢየቱፋሙና ፍንፍኔን ከንኪያ የምኒልክ ዘሮች ልክ እንደ ይሁዳ በአይን አይቶ ሚበላ እንደ ቡዳ የእናት ጡት ቆርጦ ውሻን ይመግባል ሴቶችን ረሽኖ ጀግንነት ይሰብካል። የወንድ እጅ ቆርጦ አርሶ እንዳይበላ ምኒልክ አውሬ ነው ብሔሩም ከቤላ ፍንፍኔ ቢየቁፋ ከንጎድ ቢየቤላ ዲቃላ መሆኑን አየን ባይናችን ሴቲቱን ጡት ቆርጦ ወንዶቹን ሲረሽን አባቱን የማያውቅ ለእናቱ ባዳ ኢራፍ ዳላፊጤ ፈከሩ በርባዳ ምኒልክ